ውድ አድማጮቻችን እንዲሰነበታችሁ በዛሬ ፕሮግራማችን በዩናይትድ ኪንግደም የትዳር ቪዛና ማመልከቻና መስፈርቶቹን የምናይ ይሆናል። አብራችሁን ቆዩ። የዩናይትድ ኪንግደም የትዳር ጓደኛ ቪዛ ከብሪቲሽ ዜጋ ወይም በሀገሪቱ ቋሚ ነዋሪ ግለሰብ ጋር በጋብቻ ምክንያት በሀገረ እንግሊዝ ውስጥ አብረው እንዲኖሩ የሚያስችል የቤተሰብ ቪዛ ነው። ይህ እድል ከተሳካ በዩናይትድ ኪንግደም የመኖርና የስራ እድልን ለ2 ዓመት የሚፈቅድ ሲሆን ያልተጋቡ አጋሮችንም ማመልከት ይችላሉ። የተወሰኑ የብቃት ሁኔታዎችን ካሟሉ የዩኬ የትዳር አጋር ቪዛ ለሌላ 30 ወራት ሊራዘም ይችላል። በዩኬ የትዳር ቪዛ ከ5 ዓመት በኋላ ለአይኤልአር ወይም ላልተወሰነ ጊዜ ለመቆየት የሚያስችል እድል ፈር የሚቀድ ሲሆን በመቀጠልም የብሪቲሽ ዜግነት ለማግኘት ማመልከት ይችላሉ። የብቃት መስፈርቶች ዝርዝር። ዋናው የብቃት መመዘኛ እርስዎና አጋሮ እውነተኛ ግንኙነት እንዳሉትና የተወሰኑ የፋይናንስ ሁኔታዎችን እንደሚያሟሉ ማረጋገጥን ያካትታል። የትዳር አጋር ቪዛ በዩኬ ከያዙ እንደ ሁሉም የብሪቲሽ ዜጎች የመስራት መብት አለዎት። ነገር ግን እንደ ፐብሊክ ፈንድ፣ የመኖሪያ ቤት አበል ወይም የታክስ ክሬዲቶች ያሉ አብዛኛዎቹን ጥቅማ ጥቅሞች መጠየቅ አይችሉም። ለዩኬ የትዳር ቪዛ ማመልከት የሚችለው ማን ነው? እድሜው ከ18 ዓመት ወይም ከዚያ በላይ ከሆነና ባለትዳር ወይም በሲቪል ሽርክና ውስጥ ከሆኑ ለዩኬ የትዳር ቪዛ ማመልከት ይችላሉ። አጋሮ ብቁ ስፖንሰር ከመሆኑ በተጨማሪ የሚመለከቱትን ማረጋገጥ መቻል አለበት። በዩኬ ውስጥ እውቅና የተሰጠው የጋብቻ ሰርተፊኬት፣ ያላገቡ እንደሆኑ የሚያረጋግጫ ሰነድ፣ ላለፉት ለ2 ዓመታት በፍቅር ግንኙነት ውስጥ አብረው እየኖሩ እንደሆነ ማረጋገጥ። ከላይ ከተዘረዘሩት ውስጥ የትኛውንም ማረጋገጥ ካልቻሉ አሁንም ለቪዛ ማመልከት ወይም በዩናይትድ ኪንግደም ቆይታውን ማራዘም የሚያስችሉ ነጥቦች ምክንያቶች ሊኖሩት ይችላሉ። ለምሳሌ ልጅዎ በዩኬ ውስጥ ለ7 ዓመታት የኖረ የብሪቲሽ ወይም የአየርላንድ ዜጋ ከሆነና ሌሎች በሂውማን ራይት ጥበቃ ያስፈልጎታል ተብሎ ከታመነ። በዩኬ ውስጥ የትዳር ቪዛ መስፈርቶች ምንድን ናቸው? ለዩናይትድ ኪንግደም የትዳር ቪዛ ማመልከቻውን ከማስገባቱ በፊት የእርስዎን ብቃት ማረጋገጥ ይኖርቦታል። ለምሳሌ በአመት በትንሹ 29,000 ፓውንድ የገቢ ምንጭ እንዳሎት የሚያሳይ ዶክመንት ማቅረብ፣ በዩኬ ውስጥ በህጋዊ እውቅና ያለው የጋብቻ ሰርተፊኬት፣ ባለትዳር መሆኑን በሲቪል ሽርክና ወይም አብረው ለ2 ዓመታት አብረው እንደኖሩ ያረጋግጡ። የትዳር አጋሮውን በአካል ማግኘቱን ማረጋገጫ፣ ከባልደረባው ጋር የስጋ ዝምድና እንደሌሎት ማረጋገጫ፣ እውነተኛና ቀጣይነት ያለው ግንኙነት እንዳሎት በተጨባጭ ማሳየት መቻል አለቦት። በዩኬ ውስጥ በቋሚነት አብረው ለመኖር እንደሚያስቡ እንዲሁም ሌሎች አስፈላጊ ሰነዶችን ያስገቡ። የእንግሊዝኛ ቋንቋ ጥሩ እውቀት ማሳየት ወይም የእንግሊዝኛ ቋንቋን ፈተና ማለፍ። ለእርስዎ ለባልደረባውና ለማንኛውም ጥገኞች ተስማሚ መኖሪያ ማረጋገጫ ይኑርዎት። የእርስዎን አሻራ ወይም ባዮሜትሪክ ይውሰዱ። የኢሚግሬሽን የጤና ተጨማሪ ክፍያ ይክፈሉ። ከዚህ በላይ ያሉትን ሁሉንም መስፈርቶች ማሟላቱን ለማረጋገጥ በቂ ማስረጃ ማቅረብ አለቦት። ጊዜ ወስደው እያንዳንዱን መስፈርት ሙሉ በሙሉ ለመረዳትና ከስህተት የጸዳ ማመልከቻ ለመሙላት የሚያስችሉትን መረጃ ሁሉ እንዳሉት ማረጋገጥ አስፈላጊ ነው። ይህ በትዳር ቪዛ ማመልከቻ ውስጥ የተሻለውን የስኬት እድል ይሰጥዎታል። ከዩኬ ውጭ ለትዳር ጓደኛ ቪዛ ማመልከት። ከእንግሊዝ ውጭ ለትዳር ጓደኛ ቪዛ ማመልከት የተለመደ ነው። ሂደቱ አባሪ ኤፍኤም እና ሌሎች ቅጾችን ጨምሮ ሁሉንም ሰነዶች በትክክል ማጠናቀቅን ይጠይቃል። ከዩናይትድ ኪንግደም ውጭ በሚያመለክቱበት ጊዜ ሆም ኦፊስ በዩኬ የትዳር ቪዛ ማመልከቻ ላይ ለመወሰን 12 ሳምንታት ወይም ከዚያ በላይ ይወስድበታል። የአጋር ቪዛ ሂደት ጊዜ በቀረቡት ሰነዶችና ማመልከቻዎች እንደገባበት ሀገር ሊለያይ ይችላል። ከዩኬ ውጭ ለትዳር ጓደኛ ቪዛ ለማመልከት 1846 ፓውንድ ያስከፍላል። ከዩኬ ውስጥ የሚያመለክቱ ከሆነ ወደ ዩኬ የትዳር ጓደኛ ቪዛ ለመቀየር ብቁ በሆነ ቪዛ አገር ውስጥ መሆኑን የሚያረጋግጥ ማስረጃ ማሳየት ስለሚያስፈልግ ሂደቱ የተለየ ነው። አሁን ያለውትን ቪዛ ብቁ ከሆነ ከዩኬ ውስጥ ብቻ ማመልከት ይችላሉ። ከዩኬ ውስጥ ለማመልከት ብቁ ለመሆን በሚፈቅደው የዩኬ ቪዛ ላይ መሆን አለበት። የማመልከቻው መስፈርት ከዩኬ ውጭ ለሚያመለክቱት አንድ አይነት ነው። ሆኖም በዩናይትድ ኪንግደም አብረው ያሳለፉትን ጊዜና ከዩኬ ሰነዶች ማመልከቻውን ለማፋጠን ይረዳውታል።
ከዩናይትድ ኪንግደም ውስጥ ሲያመለክቱ ሆም ኦፊስ በትዳር ጓደኛ ቪዛ ማመልከቻ ላይ ለመወሰን 8 ሳምንታትን ይወስዳል። በእንግሊዝ ውስጥ ለትዳር ጓደኛ ቪዛ ለማመልከት 1258 ፓውንድ ያስከፍላል። ከሌላ ብቁ ከሆነ የዩኬ ቪዛ ወደ ትዳር ጓደኛ ቪዛ ለመቀየር ማመልከት አለቦት። የፋይናንስና የእንግሊዝኛ ቋንቋ መስፈርቶችን ማሟላት ይኖርቦታል። ያለበለዚያ ሂደቱ ረዘም ያለ ጊዜ ይወስዳል። ዝቅተኛው የእድሜ መስፈርት እርስዎና አጋሮ ለዩኬ ትዳር ጓደኛ ቪዛ ለማመልከት 18 ወይም ደግሞ ከ18 ዓመት በላይ መሆን ይኖርባችኋል። ይህም በማመልከቻው ጊዜ ላይ መሆን አለበት። የአካላዊ ስብሰባ መስፈርቶች በኦንላይን ላይ መተዋወቅ ወይም በርቀት መገናኘት ብቻ በቂ አይደለም። በአካል ተገናኝተው እንደምታውቁ ማሳየት ይጠበቅብዎታል። ጋብቻው በዩኬ ውስጥ ህጋዊ እውቅና ያለውና ብሔራዊ የጋብቻ ህጎችን ማክበር አለበት። ይህም ኦፊሻል ምዝገባንና ትክክለኛ ስራን ጨምሮ በተመዘገበበት ሀገር በህጋዊ መንገድ የሚሰራና ከዩኬ ህጎች ጋር የማይጋጭ መሆን አለበት። ውድ አድማጮቻችን ዛሬው ፕሮግራም ይሄ ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ደህና ሰንብቱ።